ጤና ይስጥልን የተከበራችሁ የአድማስ ሬዲዮ አድማጮች እንዴት ሰምታችኋል? በዛሬው ዝግጅታችን የታላቁ ድምጻዊ የአርቲስት ጥላሁን ገሰሰን 12ኛ የሞት ዓመት በማስመልከት እሱን የምንዘክርበት ተከታታይ ዝግጅት ይዘን ቀርበናል። በዚህ ዝግጅት የጥላሁን ገሰሰን ሕይወትና ስራዎች፣ በሱ ዙሪያ የተጻፉ መጽሐፍትን እንቃኛለን። በዚህም ደራሲ ዘካሪያ መሐመድ የጻፈው መጽሐፍን አስመልክቶ የሚነግረን ነገሮች ይኖራሉ። በተጨማሪ ደግሞ ከተሻለ የጥላሁን ገሰሰ ባለቤት ወይዘሮ ሮማን በዛን ጥላሁን ገሰሰ ካለፈ 12 ዓመት ሆኖታል። በዚህ 12 ዓመት ውስጥ ምን ተደረገ፣ በጥላሁን ገሰሰ ዙሪያ ይሰራሉ የተባሉ ብዙ ነገሮች ነበሩና ምን ተደርጓል የሚለውን እንዲነግሩን እሳቸውን እንጋብዛቸዋለን። ከዛ በተጨማሪ ደግሞ የጥላሁን ገሰሰ ጓደኞች፣ ወዳጆች የነበሩ የተለያዩ የሙያ ባልደረቦቹ እሱ ካለፈ በኋላ ስለሱ የሰጧቸው ሐሳቦችን፣ በጊዜው የነበረውን ሁኔታዎች፣ የህዝብ ስሜት ምን ይመስል እንደነበረና ሌሎችም በጥላሁን ዙሪያ ብዙ ነገሮችን እንቃኛለን። ፕሮግራሙን በማዘጋጀትና በማቅረብ ማይክ መቅደም ከኢትዮጵያ ብሬያችሁ ቆያለሁ። መልካም ጊዜ ከአድማስ ሬዲዮ ዝግጅቶች ጋር እንዲሆንላችሁ እንመኛለን። አብራችሁ ነው። አድማስ የእናንተው ራዲዮ። የአበሻ የሙዚቃው ንጉስ የሚባለው ድምጻዊው ጥላሁን ገሰሰ ከዚህ ዓለም በሞት ሲለይ ህዝብና መንግስት አንድ ሆነው ቀብሩ እንዳደመቁና በጋራ እንደሸኙት እናስታውሳለን ሁላችን። ጥላሁን በህይወት በነበረባቸው ዘመናት በህይወት ውስጥ ያሉ ብዙ አነጋጋሪ ሚስጥራዊ ጉዳዮች ሳይብራራና ግልጽ ሳያደርግ ማለፉን ተከትሎ በአመቱ የወጣው የህይወት ታሪኩን የያዘው መጽሐፍ ነገሮችን አፍረጥሮ ይፋ ያደርጋል የሚል ግምት ነበረ። ያም ሆኖ በኢትዮጵያ ደራሲያን ማህበር ደራሲያን በቡድን ተጽፎ የታተመው መጽሐፍ በጥላሁን ዙሪያ ያሉና የሚነገሩ ሚስጥሮችን ሳያፍታታም ሆነ ሳይነካ የወጣ መጽሐፍ መሆኑ በወቅቱ አነጋጋሪ ነበረ። ጥላሁን ገሰሰ በህይወት በነበረበት ወቅት ለመጨረሻ ጊዜ በሰጠው ቃለ ምልልስ ላይ ተመስርቶ የተዘጋጀ የተባለው መጽሐፍ አንድ የህይወት ታሪክ መጽሐፍ መያዝ ያለበትን መሰረታዊ ደንቦች ያልተከተለና ጥላሁን ገሰሰን የማይመጥን መጽሐፍ መሆኑን ቁም ነገር መጽሔት በወቅቱ አስተያየቷን አስፍራለች። ጥላሁን ገሰሰ የሚሊዮኖች ስሜት የመቆጣጠሩን ያህል ከ50 ዓመታት በላይ የማንጎራጎሩን ያህል በሀገር ፍቅር ስሜት ህዝብን ያነደደ ሰው የመሆኑን ያህል የግል ህይወቱና ማንነቱ ለብዙዎች ሚስጥር ሆኖ ቆይቷል። ልዩ ሙዚቃዎች አዘጋጅተን መጣለን ከጥናንተና ሀይናችን እንዴት ዋላችሁ የሙዚቃን የሰማችሁ። በትውልዱ በእድገቱ በቤተሰቦቹ በትዳር ህይወቱ በልጆቹ ዙሪያ የሚታወቁ ነገሮች እየጠለቁ አይደሉም። ይህን መነሻ በማድረግ ይመስላል ጥላሁን ገሰሰ የህይወቱ ታሪክና ሚስጥር በሚል ርዕስ በጋዜጠኛ ዘካሪያ መሐመድ የተጻፈው መጽሐፍ ከ1934 ጀምሮ በቤተሰብ ታሪክ ማስታወሻ ላይ የተመሰረተ እንደሆነ በተገለጸው መጽሐፍ ላይ ልዩ ልዩ ጉዳዮች ተነስተዋል። ካስተዳደጉ ከቤተሰቡ ማንነት ከሙዚቃው ስራው አንጻር ሳይንሳዊ የህይወት ታሪክ አጻፍን ተከትሎ እንደተዘጋጀ የሚናገረው ጋዜጠኛ ዘካሪያ ጥላሁን ገሰሰ ከዚህ ዓለም በሞት ከተለየ ከሁለት ወራት በኋላ ስራውን መጀመሩንና 5 ዓመታት እንደፈጀበት ነው የተናገረው። መጽሐፉ የጥላሁን ገሰሰ የህይወቱ ታሪክና ምስጢር የሚል ነው። የህይወቱ ታሪክ ነው፣ በዋነኛነት የህይወቱን ታሪክ ነው የሚተርከው። መጽሐፉ ከዚህ ቀደም በጥላሁን ዙሪያ ሰዎች ማያውቋቸው በርካታ አዳዲስ መረጃዎችንና ምስጢራትን ይዞ የወጣ ነው። 27ኛ አያቱ ጀምሮ እየተረከ ይመጣና የልጅነት ህይወቱን እስከዛ ድረስ ያሰንተናቸው የማናውቃቸው የልጅነት ህይወቱ አንዳንድ
እውነታዎችን ይተርካል። በዛ የልጅነት ህይወቱ ላይ የተመሰረተ ስነልቦናዊ ሰብዕናውን ይመረምራል። ከዚህ ቀደምም በቡያ ታሪኩም ዙሪያ ከተጻፈው ሰፋና ጠለቅ ባለ ሁኔታ ብዙ መረጃዎችና ትረካዎችን ይዞ ነው የቀረበው። በአጠቃላይ ማውጫን መግቢያና መቅድሙን ጨምሮ 448 ገጾች ያሉት ታሪካዊ ፎቶግራፎችን የሚያካተተ የህይወት ታሪኩ መጽሐፍ ነው። አጠቃላይ ይህንን መጽሐፍ ለመጻፍ መነሻና ምክንያት የሆነኝ አቶ ፈይሳ ኃይሌ ሐሰና የሚባሉ ከጥላሁን ጋር በወላጅ እናቱ በኩል የሚዛመዱ ሰውዬ ከ1934 ማለትም ጥላሁን የአንድ ዓመት ህፃን እያለ ጀምሮ ሲጽፉት የኖሩት የቤተሰብ ታሪክ ማስታወሻ ነው። በዛ የቤተሰብ ታሪክ ማስታወሻ ላይ ነው የተመሰረተው። ያ የቤተሰብ ታሪክ ማስታወሻ ደግሞ ስለ ጥላሁን የልጅነት ህይወት ከዚህ ቀደም ያልሰማናቸውን በርካታ ቁልፍ የሆኑ መረጃዎችን ይዘዋል። እነዛን መረጃዎች ጥላሁን በህይወት ዘመኑ አልገለጸልንም። ያኛውም ደግሞ የራሱ ምክንያት አለው። ምክንያቱንም ያስረዳናል ይሄ መጽሐፍ። በእሳቸው መረጃ ላይ ተመስርቶ ነው የተጻፈው። መነሻው የሆነው አቶ ፈይሳ ኃይሌ ሐሰና የቤተሰብ ታሪክ ማስታወሻ ከመጽሐፋቸው ጎን ለጎን ከ1930ዎቹ መጀመሪያ ዓመታት ጀምሮ ፎቶግራፍም የማንሳት ማለት የፎቶግራፍ ካሜራም የማግኘት እድል ነበራቸውና ፎቶግራፍ እያነሱ የቤተሰባቸውን ፎቶግራፎች ያነሱ ኖረዋል። በደብረ ብርሃን ከተማ የመጀመሪያውን ፎቶ ቤት ፎቶ ብርሃን ይባላል የከፈቱት እሳቸው ናቸው። ደግሞ ደብረ ብርሃን ደግሞ ጥላሁን ከደብረ ብርሃን ጋር ምን አገናኘው? ለሱም ያው መልሱ መጽሐፍ ውስጥ የሚኖር ነገር ነው እና የጥላሁን ገሰሰን የአንድ ዓመት ህፃን እያለ የ7 ዓመት ህፃን እያለ ትንሽ ብልሽት ስለደረሰበት ነው እንጂ የትምህርት ቤት ፎቶግራፎች ከተማሪ ጓደኞቹ ጋር የተነሳቸው ብዙ እሳቸው ያነሷቸው ፎቶግራፎችንም ያካተተ ነው። የቤተሰብ ፎቶግራፍ ከአያቱ ጀምሮ የእናቱ፣ የአባቱ፣ በአባቱ በኩል የአያቱ ደግሞ እዚሁ ከሌሎች ሰዎች የተገኘ ከቤተሰቡ ጋር ተቀራርቦ የተሰራ ነገር ነው። ማለት በእናቱ ወገን ካሉት ፈይሳ ቤተሰቦች ጋር በመገናኘት በጥልቀት የተሰራ ነገር ነው። ከዛ በኋላ ደግሞ ያሉት የሙያ ህይወቱ ታሪክ በሰፊ መጽሐፉ ሰፊ ፓርት የሚይዝ ነው። እሱም ውስጥ ደግሞ የሙያ ታሪኩ በጣም ሰፋና ጠለቅ ባለ ሁኔታ ለመስራት ተሞክሯል። ሁለተኛ ቀደም ሲል እንደተናገርኩት ከዚህ ቀደም ተሰምቶ በማያውቁ የቤተሰብ ያሉ አንድ ያልተነገሩ እውነታዎችን መነሻ በማድረግ ስነ ልቦናዊ ሰብዕናውን ለመመርመር እና ለመተንተን ከዛም በኋላ የበለጠ እስከዛሬ ከምናውቀው የበለጠ በቅርበት ጥላሁንን እንድናውቀው የሚያደርግ ከዚህ በፊት ልንጠይቃቸው ለኖሩ ጥያቄዎችም መልስ ይሰጣል ብዬ የማምነው መጽሐፍ ነው የወጣው። ብዙ ሰዎች የሚጠይቁት አሁን የጥላሁን አዲስ መጽሐፍ ማለትም ከዚህ ቀደም ከተጻፈው የተለየ አዲስ መጽሐፍ ሲወጣ ምን አዲስ ነገር ይዞ ይመጣል የሚል ጥያቄ ብዙ ሰዎች ያነሳሉ። ይሄ በእርግጠኝነት የምናገረው ብዙ አዳዲስ ነገሮችን ነው ይዞ የመጣው። ሙሉ በሙሉ የተለየ መጽሐፍ ነው። ከዛም ጋር ብዙ ሰዎች የሚጠይቁት ይሄንን የሆዲፍ ጆን ሚስጥር ነገር ነው። ከሆዲፍ ጆን ከሚስጥር የላቁ ሰዎችን ይዞ አዳዲስ ሚስጥሮችን ይዞ መጥቷል። ይሄ መጽሐፍ በጥልቀት በጥሩ መረጃዎች የቅርብ ሰዎች ተተንትኖ በጥላሁን አንደበትም የተነገረ መረጃዎችን ይዞ ነው የቀረበው። አድማስ የእናንተው ራዲዮ ኢማሌ ማራንቀባ በሬዱ ኮሞርማ ቀሎ ንኪስታ ባራቀባ ሲያዴ ኢናቢን ማሎ ኢንታ ማላንታ ሰርሜ ኢንታ ኡኮ ጋራኒ ቱማን ያዴ ቻቻባዳ አስታሙ ቦሩ ይፈልጌ ጠፋብኛ ብራሻ እስኪ ንገሪ ወዴት ላይ አዝነሻል ወይ ተደስተሻል? ደልቶሻል ወይ ቀስተሽ ጠቁረሻል? ሰላም ላንቺ አለኝታዬ እንደምን አለሽ አበባዬ እወቁ እንዳትደክሙ በሐሳብ ዘመቻ ፍቅር የጋራ ነው። ኮትሜ ወጅንገላ ኮትሜ ወጅንገላ ኮትሜ ነስቲ አበኔት ነስቲ አበኔት ነስቲ ማንድዬ ስምሽን ልጥራው የኔን ልብ ግራ ገባው ንገሪኝ ልወቀው እቱ ስምሽ ማን ነው? ብርቱካን
ልበልሽ ወይንስ መሰረት ወይስ ማማሽ እንደው ልበልሽ ወይ ገነት ፍቅሬ ለመጠሪያሽ እንደ ስምታ ለምትሰሙኝ ሁሉ ለምትሰሙኝ ይህን ቃላትንኩ እንዳንቀያየማ ያችን ልጅ አትንኩ እንዳትነኩ ለማመን አቅቶኝ እጅግ እየሳሳሁ እንዳትነኳት ብዬ እንዳትነኳት በቁጣ ተነሳሳሁ እባክሽ ማጣት ምን መረላትሽሽ አታገኝ ይሆናል አጀር ከሰጠኝ በንዋይ ምክንያት ፈጽሟት ለማግኘት በተስፋ መስሎ ቢታይሽም ተውረጦ መሄድ አይቀናልሽም ለአንዱ ሲዘንብለት ለአንዱ ማካፋቱ ምንም ቢሆን አይቀራል በተረቱ ሀብትን በመመልከት በሌላ አትለውጪኝ ሀብትን በመመልከት በሌላ አትለውጪኝ ያልፍልኝ ይሆናል እንዳታበሳጭኝ ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ ያለፈው ይበቃል ኧረ ፍቅር በህል የምወድሽ ፍቅሬ ያላንቺ ማናለ በኔ ደስ ይበልሽ ባንቺ ደስ ይበልሽ እስከ መጨረሻው አልወጣም ከቃልሽ የኑሮ ያለኝታ በኔ ደስ ይበልሽ አንቺ